ሰላም ጤና ይስጥልኝ የተከበራችሁና የተወደዳችሁ የቻናላችን ቤተሰቦች እንዴት ቆይታችኋል? አዳዲስ መረጃዎችን ይዘን መተናል። አብራችሁን ቆዩ አክብሮት ግብዣችን ነው። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን እንዳትዘነጉ እናስታውሳለን። ለእንጀራ ለዳቦና ለተለያዩ የሸቀጥ ዕቃዎች መጠቅለያነት የሚውለውን የአንድ ብሩን ፕላስቲክ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣ አዋጅ ጸድቋል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር የሚያስቀጣ አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል። የህዝብ እንደራሴዎች ምክር ቤት ዛሬ ጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ ከ2000 እስከ 5000 ብር እንዲቀጣ ይደነግጋል። ያመረተ ወይም ወደ ሀገር ውስጥ ያስገባ ለገበያ ያቀረበ ወይም የሸጠ ለንግድ ዓላማ ያከማቸ ወይም ይዞ የተገኘ ከ50,000 ብር በማያንስና ከ200,000 ብር በማይበልጥ የገንዘብ መቀጮ እንደሚቀጣ እንዲሁም ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ ያዛል። የውሃ የመስኖ ቆላማ አካባቢና እንዲሁም ደግሞ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ አምባዬ የአዋጁን ይዘት በንባብ ካቀረቡ በኋላ የምክር ቤት አባል ጥያቄ አቅርበውበታል። የምክር ቤት አባሉ ዶክተር አለሙ ጎንፋ ህዝባችን በፕላስቲክ ዕቃ ይዞ ወደ ቤቱ ከገባ ይጣለው ወይስ መልሶ ለአካባቢ ጥበቃ ያስረክበው የሚል ጥያቄ ጠይቀዋል። አክለው የምናመርተው የፕላስቲክ ውጤት ዳግም እንድንጠቀምበት የሚያደርግ ቢሆን አይሻልም ወይ? ምክንያቱም 10 ጊዜ የምንጠቀምበትን ፕላስቲክ አንድ ጊዜ ብቻ ተጠቀምን ማለት ተገቢ አይደለም። አዋጁ ፕላስቲኩን ከተጠቀምበት ወዲያ የት ማስቀመጥ እንዳለበት አላስቀመጠም ብለዋል። አዋጁ ይዞ የተገኘ እንዲቀጣ ይደነግጋል። ህዝባችን የዚህ ግንዛቤ ይኖረዋል ወይ? የትኛው ፕላስቲክ እንደሆነ የመለየት ግንዛቤ ውስጥ አለ ወይ ሲሉም ጠይቀዋል። ሌላ አንድ የምክር ቤት አባል በበኩላቸው ማንኛውም ሰው ፕላስቲክ ይዞ ከተገኘ ከ2 እስከ 5000 ብር እንዲቀጣ ይደነግጋል። ይህ ከኛ ነባራዊ ሁኔታ ጋር እንዴት ታየ? በተለይም ዝቅተኛ ገቢ ያለው የማህበረሰብ ክፍል ሊጠቀመው ስለሚችል ጫና አይፈጥርም ወይ ሲሉም ጠይቀዋል። ለጥያቄዎቹ ምላሽ የሰጡት የውሃ መስኖ ቆላማ አካባቢ ልማት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ ዶክተር አወቀ ለአንድ ጊዜ ብቻ አገልግሎት ላይ የሚውሉ ፌስታሎችን ዝቅተኛው የማህበረሰብ ክፍልም ስለሚጠቀመው ቅጣቱ ያንን ግንዛቤ ውስጥ ያስገባ ነው ብለዋል። ለምሳሌ አንዲት አዛውንት ወይንም ደግሞ አረጋዊ የ2 ብር ዳቦ ወይም የ10 ብር ስኳር ገዝተው ሲሄዱ 5000 ብር ክፈሉ ቢባሉ ላይኖራቸው ስለሚችል ቅጣቱ ከ5000 ወደ 2000 ዝቅ እንዲል ተደርጓል። ይህም የህብረተሰቡን የመክፈል አቅም ከግንዛቤ ያስገባ ነው ሲሉ አስረድተዋል። የፕላስቲክ ከረጢቶች ከቅጣቱ በላይ ሀገርን የሚጎዱ ናቸው፣ እስከ 100 ዓመት ድረስ አይበሰብሱም ያሉት ምክትል ሰብሳቢው ከዚህ አንጻር ቅጣቱ 20-30 ሺህ ብር ሀገርን ለማትረፍ ነው ብለዋል። ለዚህ ግንዛቤ ለመስጠትም ከመጪው ሐሙስ ጀምሮ የግንዛቤ ማስጨበጫ መድረክ ይካሄዳል ሲሉ ዶክተር አወቀ ተናግረዋል። አዋጁ የፕላስቲክ ጫማዎችን፣ የውሃ ኮዳዎችና ወፍራም የፕላስቲክ ውጤቶችን አይጨምርም ተብሏል። አዋጁ ማንኛውም ሰው ከመኖሪያ ቤቱ ድንበር አንስቶ ከ20 ሜትር በላይ አካባቢውን የማጽዳት ግዴታንም አስቀምጧል። ወደ ቀጣዩ መረጃ እንሻገራለን። የትምህርት ሚኒስቴር የከፍተኛ ትምህርት ተቋማት የመውጫ ፈተናን አስመልክቶ ባወጣው መመሪያ መሰረት 90 ያህል የግል ከፍተኛ ትምህርት ተቋማት ከሚያስፈትኗቸው ተማሪዎች 75% ያህሉን ማሳለፍ ባለመቻላቸው መዘጋታቸው ተነግሯል። የትምህርት ሚኒስቴር ዴኤታው አቶ ኮራ እንደተናገሩት ከሆነ ቅድስት ማርያም ዩኒቨርሲቲ በአዲስ አበባ ባዘጋጀው የአፍሪካ የግል ከፍተኛ ትምህርት ተቋማት ዓለም አቀፍ ጉባኤ ላይ እንደተናገሩት 90 ያህል የግል ከፍተኛ የትምህርት ተቋማት ተዘግተዋል ብለዋል። መንግስት ከዚህ በፊት የከፍተኛ ትምህርት ተቋማት የመውጫ ፈተና ከሚያስፈትኗቸው ተመራቂዎች ውስጥ 75%ና ከዚያ በላይ ባላሳለፉት ላይ እርምጃ እንደሚወስድ ከገለጸ በኋላ እስካሁን ምን የተወሰደ እርምጃ አለ ተብሎ ከጋዜጠኞች ለቀረበላቸው ጥያቄ ይህ መመሪያ ከተላለፈ በኋላ ራሳቸው ላይ እርምጃ የወሰዱ ተቋማት አሉ። በተለይ ደግሞ ከግሎቹ 90 ያህሉ ከፍተኛ ትምህርት ተቋማት ተዘግተዋል። አብዛኞቹ መመሪያውን ካዩ በኋላ ራሳቸውን እየዘጉ ናቸው በማለት ምላሽ ሰጥተዋል። ከመንግስት ዩኒቨርሲቲዎች እስካሁን እየተዘጋ ባይኖርም ዝቅተኛ ውጤት ያስመዘገቡ ተቋማት እንዳሉም ሚኒስቴር ዴኤታው ተናግረዋል። ተዘግተዋል የተባሉት የግል ከፍተኛ ትምህርት ተቋማት በሁሉም የኢትዮጵያ አካባቢዎች ሲያስተምሩ የነበሩ ቢሆንም ስማቸው ግን አልተጠቀሰም። የኛ ስራ ሄዶ መዝጋት ሳይሆን ተቋማቱ ያሉበት ሁኔታ መግለጽና መማር ለሚፈልጉ ዜጎች ለውሳኔ እንዲረዳቸው ትክክለኛ መረጃ እንዲያገኙ ማድረግ ነው ያሉት ሚኒስቴር ዴኤታው የትምህርት ጥራትን በማስጠበቅ የወጡ መመሪያዎችን በማየት ብቻ
በራሳቸው ከገበያ የወጡ ተቋማት መኖራቸውንም ገልጸዋል። ከቅርብ ጊዜ ወዲህ በኢትዮጵያ ከፍተኛ የትምህርት ተቋማት ውስጥ የሚሰሩ መመረቂያና ጥናታዊ ጽሁፎች ከዚህ በፊት የተሰሩና ከሌሎች የተቀዱ ናቸው የሚሉ ሪፖርቶችም እየጨመሩ በመሆናቸው ይህንን ለማስቆም እየተደረጉ ያሉ ጥረቶችን እንደሚመልሱም ለሚኒስትር ዴኤታው ጥያቄ ቀርቦላቸዋል። የሰው ሰራሽ አስተውሎት መተግበሪያዎችን ጨምሮ ሀሰተኛ የመመረቂያ ጽሁፎችና ጥናቶችን ለመከላከል ዩኒቨርሲቲዎች የተለያዩ ቴክኖሎጂዎችን እንዲጠቀሙ፣ ምርምሮችን ችግሮች ፈቺ እንዲሆኑ በተቀናጀ መንገድ እንዲሰሩ እየተደረገ ነው ብለዋል። ባለፉት 5 ዓመታት ውስጥ በኢትዮጵያ የሚታተሙ ጥናቶች ከእጥፍ በላይ እንደጨመረ የገለጹት አቶ ኮራ አብዛኞቹ ከመንግስት ከፍተኛ ትምህርት ተቋማት የሚወጡ መሆናቸውንም ጠቅሰዋል። የቅድስት ማርያም ዩኒቨርሲቲ ፕሬዝዳንት ዶክተር ወንደሰን ታምራት በበኩላቸው መንግስት የትምህርት ጥራትን ለማስጠበቅ በሚል በወሰዳቸው እርምጃዎች ምክንያት የመንግስትና የግል ዩኒቨርሲቲዎች መጎዳታቸውንም ተናግረዋል። እንደ አገር ወደ ዩኒቨርሲቲ የሚገቡ ተማሪዎች ቁጥር ቅበላ ጉዳቱ በሁሉም ላይ ቢሆንም የግል ተቋማት እንደ መንግስት አቻ ተቋማት የበጀት ድጎማ ስለማያገኙ ጉዳቱ እየበለጠ ነው ብለዋል። ቅድስት ማርያም ዩኒቨርሲቲ ከዚህ በፊት ይቀበላቸው ከነበሩ ተማሪዎች ጋር የሚመጣጠኑ ተማሪዎች እየተቀበልን ያሉት ፕሬዝዳንቱ የዩኒቨርሲቲ ተማሪዎች ቅበላ ማነስ ብዙ ተቋማት እንዲዘጉ አድርጓል ብለዋል። የ12ኛ ክፍል ብሔራዊ ፈተና ወስደው ወደ ዩኒቨርሲቲ መግባት ያልቻሉ ነገር ግን የዳግም ፕሮግራም በመኖሩ ጉዳቱ የተወሰነ መቀነሱንም ፕሬዝዳንቱ አስታውሰዋል። የትምህርት ጥራት ማስጠበቅ የግል ትምህርት ተቋማትን ጨምሮ ሁሉንም አካላት ተጠቃሚ እንደሚያደርግ ዶክተር ወንደሰን አክለዋል። መንግስት ዘርፉ ላለፉት 25 ዓመታት በአገር አቀፍ ደረጃ በ100 ሺህ የሚቆጠሩ ሰልጣኞችን ያፈራ በአገር ደረጃ የነበረውን የሰለጠነ የሰው ኃይል ችግር ሲፈታ የቆየ መሆኑን ተረድቶ ለግል ከፍተኛ የትምህርት ተቋማት ድጋፍ እንዲያደርግም ጥሪያቸውን አቅርበዋል። የግል ዩኒቨርሲቲዎች ራሳቸውን በትምህርት ስርዓት ውስጥ ለማቆየትና ከገበያው ላለመውጣት ከዚህ በፊት ከነበረው የተለየ ፖሊሲ መከተል ይጠበቅባቸዋልም ብለዋል። ክብራትና ክብራን የቻናላችን ቤተሰቦች ለሰዓቱ ያዘጋጀናቸው መረጃዎች በእንዲህ መልኩ ተጠናቀዋል። ትንሽ ጉንፋን ስለያዘኝ ለነበረው የድምጽ ጥራት ይቅርታ ጠይቃለሁ። ይህንን ቻናል ላይክ፣ ሰብስክራይብ ማድረጋችሁን አትዘንጉ። መልካም ጊዜ ባያላችሁበት ቸር ይቆየን።